በእርግዝና ጊዜ ወሲባዊ ግንኙነት ማድረግ ለብዙ እናቶች የተለመደና ደህንነቱ የተጠበቀ ቢሆንም ለአንዳንድ እናቶች ግን ከፍተኛ አደጋ ሊያስከትል ይችላል። የፅንስ መጨንገፍ፣ ያለቀን መውለድ ወይንም ለፅንሱ አደገኛ የሆኑ ሁኔታዎች የሚፈጠሩት መቼ ነው? ዛሬ በቪታሊቲ አምሃሪክ ምንም እንኳን ፍላጎቱ ቢኖርሽም ለልጅሽ ደህንነት ስትይ ግንኙነት ማድረግ የሌለብሽን 5 ወሳኝ የእርግዝና ጊዜያት እናያለን። የመጨረሻው ነጥብ ብዙ እናቶች የሚሳሳቱበት ነው። እስከ መጨረሻው ተከታተሉን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በመጀመሪያ ደረጃ ጤናማ እርግዝና ላላት ሴት ግንኙነት ማድረግ በፅንሱ ላይ ምንም ጉዳት እንደማያመጣ ማወቅ ያስፈልጋል። ሕፃኑ በማህፀን ውሃና በጠንካራ የጡንቻ ግድግዳ የተጠበቀ ነው። እነዚህን 5 ነገሮች ልብ ብለሽ ተከታተይና በአንቺ ላይ የሚከሰቱ ከሆነ ወሲባዊ ግንኙነት ማቆም አለብሽ። አንደኛ፣ የደም መፍሰስ ካለ። በእርግዝና ወቅት ማንኛውም አይነት የደም መፍሰስ ካጋጠመሽ ግንኙነት ማድረግ አደጋውን ይጨምረዋል። ደም መፍሰስ የፅንስ መጨንገፍ ወይንም የማህፀን በር መላላት ምልክት ሊሆን ስለሚችል ዶክተርሽ እስኪፈቅድልሽ ድረስ መቆጠብ ይኖርብሻል። ሁለተኛ፣ የእንሽርት ውሃ ፈሳሽ ቀድሞ ከፈሰሰ። የእንሽርት ውሃ ፈሰሰ ማለት ሕፃኑን ከበሽታ አምጪ ተህዋሲያን ወይንም ደግሞ ኢንፌክሽንስ የሚጠብቀው ከረጢት ተቀዷል ማለት ነው። በዚህ ሰዓት ግንኙነት ማድረግ ባክቴሪያዎች በቀጥታ ወደ ሕፃኑ ዘንድ እንዲደርሱ ስለሚያደርግ ለከፍተኛ ኢንፌክሽን ይዳረጋል። ሶስተኛ፣ የማህፀን በር መላላት። አንዳንድ እናቶች የማህፀን በራቸው ያለ ጊዜው የመከፈት ወይንም የመላላት ችግር ሊኖርባቸው ይችላል። በዚህ ሁኔታ ግንኙነት ማድረግ ያለቀን መውለድን ወይንም የፅንስ መቋረጥን ሊያስከትል ስለሚችል ጥብቅ ጥንቃቄ ያስፈልጋል። የማህፀን በር መላላት መኖሩን የምታረጋግጭባቸው መንገዶች አሉ። እነዚህን መንገዶች በሌላ ቪዲዮ የምናሳውቃችሁ ይሆናል። አራተኛ፣ የእንግዴ ልጅ ዝቅ ብሎ ከተገኘ። የእንግዴ ልጅ የማህፀን በርን ጋርዶ ዝቅ ብሎ ከተቀመጠ ግንኙነት ማድረግ ከፍተኛ የደም መፍሰስ ሊያስከትል ይችላል። ይህ ለአንቺም ሆነ ለልጅሽ ሕይወት አስጊ ስለሚሆን በዚህ ወቅት ግንኙነት ማድረግ በፍጹም የማይመከር ተግባር ነው። አምስተኛ፣ ያለቀን የመውለድ ምልክት ካለ። ከሁሉም ይሄ ይለያል። ምክንያቱም በጣም ብዙ ሴቶች የሚሳሳቱት ስህተት እዚህ ላይ ነው። ቀደም ሲል ያለቀን የመውለድ ታሪክ ካለሽ ወይንም አሁንም ያለቀን ምጥ ምልክቶች ከታዩብሽ ግንኙነትን ማቆም አለብሽ። ምናልባት ሁለተኛ፣ ሶስተኛና አራተኛ ልጅሽ ከሆነ በመጀመሪያዎቹ ያለቀን ከወለድሽና ያለ ጊዜያት ምጥ ከመጣብሽ ታሪክሽን በደንብ ስለምታቂው ቀኑ እየቀረበ ስለሚመጣ በዚያ ወቅት ግንኙነት ማድረግ ፈጽሞ የለብሽም። በዚያ ወቅት ግንኙነት ማድረግሽ ማህፀንሽ እንዲኮማተርና ምጥ ያለ ጊዜው ቶሎ እንዲጀምር ሊያደርግ ይችላል። ከዚህ በመቀጠል እነዚህ ችግሮች የሌሉባችሁ እናቶች ግንኙነት ማድረግ ትችላላችሁ። ነገር ግን አንደኛ፣ ሆድ ላይ ጫና የማይፈጥሩ አቀማመጥን ወይንም ደግሞ ፖዚሽኖች መጠቀም አለባችሁ። ሁለተኛ፣ ፍላጎትሽ የቀነሰ ከመሰለሽ ከባለቤትሽ ጋር በግልጽ መነጋገር ያስፈልጋል። ምክንያቱም የወሲብ ግንኙነት ጉዳይ በጣም ሴንሲቲቭ የሆነ ጉዳይ ስለሆነ ለባለቤትሽ እርካታን የማትሰጩ ከሆነ ከእርሱ ጋር በግልጽ ተነጋግራችሁ ችግሩን መቅረፍ ይቻላል። ሶስተኛ፣ ማንኛውም ያልተለመደ ህመም ወይንም ፈሳሽ ካለ ወዲያውኑ ወደ አቅራቢያሽ የህክምና ጣቢያ ሂደሽ ከዶክተር ጋር መማከር ያስፈልግሻል። ጤናማ እርግዝናና ደስተኛ የትዳር ህይወት እንዲኖርሽ የሰውነትሽን ምልክቶች ማዳመጥ ወሳኝ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እናቶች ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።